የዩኒቨርሲቲ ትምህርት ስኬት ሚስጥር በአንደኛ ዓመት እንዴት ውጤታማ መሆን ይቻላል? ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንኳን ደስ አላችሁ። ዩኒቨርሲቲ መግባት ትልቅ ድል እና የህይወታችሁ አዲስ ምዕራፍ መጀመሪያ ነው። ግን አንድ እውነት ልንገራችሁ፣ እውነተኛው ፈተና የሚጀምረው አሁን ነው። የትምህርት ጫናው፣ ነፃነቱ፣ አዲሱን አካባቢ መላመዱ ዩኒቨርሲቲ ህይወት ፈታኝ ሊያደርጉት ይችላሉ። ብዙ ተማሪዎች በመጀመሪያው ዓመት ግራ ይጋባሉ። አንዳንዶች ደግሞ ውጤታቸው ዝቅ ብሎ ተስፋ ይቆርጣሉ። ይህ እንዳይከሰት በዩኒቨርሲቲ ቆይታችሁ ውጤታማ የምትሆኑበትን 5 መንገዶች ያሳያችኋለሁ። ዝግጁ ናችሁ? ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። አንደኛው መንገድ የአስተሳሰብ ለውጥ ወይም ማይንድሴት ሽፍት ማድረግ ነው። የሁለተኛ ደረጃና የዩኒቨርሲቲ ትምህርት ልዩነት መረዳት አለባችሁ። በዩኒቨርሲቲና በሁለተኛ ደረጃ ትምህርት መካከል ያለው ትልቁ ልዩነት ነፃነት ነው። ይህን ነፃነት በአግባቡ መጠቀም ያስፈልጋል። ካልሆነ ግን ወደ መጥፎ መንገድ ይወስዳቸዋል። ከጥገኝነት መውጣት አለባችሁ። በሁለተኛ ደረጃ ትምህርት ቤት መምህራን ማስታወሻ ይሰጧቸዋል፣ ደጋግመው ያስረዷቸዋል፣ አልፎ ተርፎም እንድታጠኑ ይወተውቷቸዋል፣ የመለማመጃ ጥያቄዎችም ይሰጧቸዋል። ዩኒቨርሲቲ ውስጥ ግን በዚህ መጠን ማንም አይከታተላችሁ። ከቤተሰብና ከዘመድ ርቃችሁ የምትማሩበት ቦታ ስለሆነ ማንም ሰው ክፍል ግቡና አጥኑ አይላችሁ። ኃላፊነቱ የራሳችሁ ነው። እኔ ለራሴ ፕሮፌሰር ነኝ የሚል ስሜት ማዳበር አለባችሁ። የጥልቅ ንባብ አስፈላጊነት መረዳት አለባችሁ። መምህሩ በክፍል ውስጥ የሚያስተምረው የርዕሱን አጥንት ወይም ስኬሌተን ብቻ ነው። ስጋውንና ደሙን ዝርዝር መረጃውን እናንተ ከማጣቀሻ መጽሐፍት መፈለግ አለባችሁ። መምህሩ የሰጠውን ብቻ ደጋግሞ በማንበብ በቂ እውቀትና ክህሎት ማግኘት አይቻልም። ወሳኝ የሚባሉ ማጣቀሻ መጽሐፍትን የማንበብ ልምድ ይኖራችሁ። ዩኒቨርሲቲ ውስጥ አስተማሪው የሚሰጠው 20% ብቻ ነው። የቀሪውን 80% እናንተ ፈልጋችሁ ማንበብ አለባችሁ። ክህሎት እንድታዳብሩ የተግባር ልምምድ መስራት አለባችሁ። እናንተ ውጤት ወይስ እውቀት ትፈልጋላችሁ? ውጤት ላይ ብቻ ያተኮረ ተማሪ ፈተና ሲያልፍ ትምህርቱን ይረሳዋል። እውቀት ላይ ያተኮረ ተማሪ ግን ለቀጣይ ዓመታት የሚሆን ጠንካራ መሰረት ይጥላል። ውጤት ብቻ አታሳዱ። እውቀት ካላችሁ ውጤት በራሱ ጊዜ ይከተላችኋል። ሁለተኛው መንገድ የጊዜ አጠቃቀም ጥበብ ታይም ማኔጅመንት ነው። ጊዜ ለሁሉም እኩል የተሰጠ ሀብት ነው። ጊዜ በዩኒቨርሲቲ ውስጥ ትልቅ ሀብት ወይም ትልቁ ጠላት ሊሆን ይችላል። ማንም የት ነበር ካይላችሁ የጊዜ አጠቃቀምን ለማሻሻል የጥናት ፕሮግራም ማውጣት አለባችሁ። በየቀኑ የምትጣጠሩበት ቋሚ ሰዓት ይኖራችሁ። ለምሳሌ ከምሽቱ 1 ሰዓት እስከ 4 ሰዓት የጥናት ሰዓቴ ነው ብላችሁ ከወሰናችሁ በዚያ ሰዓት ስልካችሁን መዝጋት አለባችሁ። ለእያንዳንዱ ኮርስ በቂ የጥናት ጊዜ መመድቡ። ጊዜያችሁን ለሌሎች በሚያዘጋጁት ፕሮግራም አታባክኑ። የራሳችሁ ቋሚ ፕሮግራም ይኖራችሁ። ነገ ሰራዋለሁ ማስወገድ አለባችሁ። ስራዎችን በጊዜ መጨረስ አለባችሁ። ነገ ሰራዋለሁ ማለት የለባችሁ። ጎበዝ ተማሪዎች ነገ ሰራዋለሁ የሚል ቃል የላቸው። የዛሬን ስራ ዛሬውኑ ነው የሚጨርሱት። ነገ ሰራዋለሁ ብለው ከተወሰኑ ስራዎች ይደራረቡና ጭንቀት ይፈጥርብናል። በዚህም ምክንያት ውጤታማ ነው። ሌላው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ ስጡ። መዝናናት ከመጀመሩ በፊት ትምህርት ይቅደም የሚለው መርህ ተከተሉ። ስራዎችን ለዩ። ፈተና ነገ ከሆነ አስቸኳይና አስፈላጊ ነው። ነገር ግን በየቀኑ በትንሹ ማንበብ አስፈላጊ ግን አስቸኳይ ያልሆነ ተግባር ነው። ይህ ደግሞ የጎበዝ ተማሪዎች ሚስጥር ነው። እነዚህን የማድረግ ልምዳችሁ ምን ይመስላል? ኮመንት ላይ ጻፉልኝ። ሶስተኛው መንገድ ውጤታማ የጥናት ስልት መከተል ነው። በሰዓታት ብዛት መጨነቅ ሳይሆን በውጤታማነት ላይ አተኩሩ። እንዴት ነው የምታጠኑት? ብዙ ሰዓት ስለተቀመጣችሁ ብቻ ጎበዝ አትሆኑ። ውጤታማ ጥናት ማለት አንጎላችሁን የሚያሰራ ጥናት ነው። ስታጠኑ ትዝታን ማነቃቃት አለባችሁ። ስታጠኑ ያነበባችሁትን ደብተር ወይም መጽሐፍ ዘግታችሁ ለማስታወስ ሞክሩ። አንድን ገጽ አንብባችሁ ስትጨርሱ ደብተሩን ወይም መጽሐፉን ዝጉና ምን አነበብኩ ብላችሁ ራሳችሁን ጠይቁ። ካላስታወሳችሁ ተመልሳችሁ እዩት። ይህን ዘዴ መረጃውን በአንጎላችሁ ውስጥ ረጅም ጊዜ እንዲቆይ ያደርጋል። በቀናት ልዩነት ደጋግሞ ማንበብ አለባችሁ። አንድን ትምህርት በየተወሰነ ቀናት ልዩነት ደጋግሞ ማየት አለባችሁ። ማስታወሻ መያዝ አለባችሁ። በክፍል ውስጥ መምህሩ የሚለውን በራሳችሁ አገላለጽ መጻፍ አለባችሁ። መምህሩ የሚለውን ቃል በቃል አትጻፉ። ይልቁንም በራሳችሁ አገላለጽና በምስል ለመረዳት መሞከር አለባችሁ። ብዙ ተማሪዎች መምህሩ ሲያስተምር ማስታወሻ ይዙ። ማስታወሻ መያዝ የመረዳት አቅምን ስለሚያሻሽል ተጠቀሙበት። ክፍል ውስጥ ቲያትር ተመልካች መስላችሁ አትቀመጡ። የቡድን ጥናት ስልት ተጠቀሙ። ያልገባችሁን ለጓደኛችሁ መጠየቅ ወይም እናንተ በማስረዳት እውቀታችሁን አጠናክሩ። የፌንማን ዘዴ ተጠቀሙ። ማለትም አንድን ትምህርት በሚገባ አውቀዋለሁ ለማለት ለአንድ ለማያውቁ ሰው ወይም ለሕፃን ልጅ በቀላል ቋንቋ ማስረዳት መቻል አለባችሁ። ማስረዳት ካልቻላችሁ ገና አልገባችሁም ማለት ነው። ፈተና ከመድረሱ 1 ሳምንት በፊት ማንበብ ሳይሆን
ከመጀመሪያው ቀን ጀምሮ በትንሹ ማንበብ ለስኬት ቁልፍ ነው። እያንዳንዱን ኮርስ መምህሩ ከማስተማሩ በፊትም ሆነ ካስተማረ በኋላ የማንበብ ልምድ ይኖራችሁ። ያልተረዳችሁትን ከክፍል ጓደኛም ሆነ ከመምህሩ ጠይቆ የመረዳት ልምድ ይኖራችሁ። እናንተ የትኛው የጥናት ዘዴ ይመቻችኋል? ኮመንት ላይ ጻፉልኝ። አራተኛው መንገድ ውጤታማ ማህበራዊ ህይወትና ጓደኝነት ነው። ጓደኛህን ንገረኝ ማንነትን እነግርሃለሁ የሚለው የሀገሬ አባባል ዩኒቨርሲቲ ውስጥ 100% ይሰራል። ጓደኛ አዎንታዊና አሉታዊ ተጽዕኖ አለው። አዎንታዊ ተጽዕኖ ጓደኛችሁን በጥንቃቄ ምረጡ። ዩኒቨርሲቲ ውስጥ አብረዋችሁ የሚውሉ ሰዎች የእናንተ ውጤት የመወሰን አቅም አላቸው። ከእናንተ የሚሻሉ ቤተ መጻሕፍት የሚሄዱና የሚያነቡ እና ዓላማ ያላቸውን ሰዎች ምረጡ። እናንተ ስትሰንፉ የሚገፋፏችሁ ጓደኞች ስኬታችሁን ያፋጥኑታል። አሉታዊ ተጽዕኖ ያላቸውን ጓደኞች ራቁ። በዚህ ህይወት ብዙ ባልቀጥልም እኔም አንደኛ ዓመት እያለሁ እኔ ከተመደብኩበት ዶርም የነበሩ ተማሪዎች ጫት እንድቅም ይገፋፉኝ ስለነበር ሙከራ አድርጌ አውቃለሁ። በዚያው ብቀጥል ህይወቴ ምን ሊሆን እንደሚችል መገመት ቀላል። የአይ ማለት ጥበብ ይኖራችሁ። አይ ወይም ኖ የማለት ጥበብ ይኖራችሁ። ጓደኞቻችሁ እናንተ የጥናት ፕሮግራም እያላችሁ እንዝናና ቢሏችሁ አይ ለማለት አትፍሩ። ነፃነት ማለት የፈለጉትን ማድረግ ሳይሆን ለራሳችሁ የሰጣችሁትን ቃል ማክበር ነው። አይ የማትሉ ከሆነ የራሱን ፍላጎት ለማሳካት ማንም ይጎትታችኋል። አንተ ከየትኛው ነህ? ኮመንት ላይ ጻፍልኝ። አምስተኛው መንገድ አካላዊና ስነ ልቦናዊ ጤና ሜንታል ኤንድ ፊዚካል ሄልዝ ማረጋገጥ ነው። አእምሮ በትክክል እንዲሰራ አካል ጤናማ መሆን አለበት። በቂ እንቅልፍ መተኛት ለአንጎል ስራ ወሳኝ ነው። በፈተና ሰሞን ሌሊቱን ሙሉ ማደር ኦልናይተር መረጃን የመርሳት እድልን ይጨምራል። አንጎል መረጃን የሚያደራጀው በእንቅልፍ ወቅት ነው። ውጥረት ሲሰማችሁ ከጓደኛ ወይም ከአማካሪ ጋር ማውራት አለባችሁ። ውጤት ሲበላሽ ወይም ትምህርት ቢከብድ ተስፋ አትቁረጡ። ዩኒቨርሲቲ የውድቀት እና የስኬት ድብልቅ ነው። ውጥረት ሲበዛብህ ንጹህ አየር ተንፍስ፣ ስፖርት ስሩ፣ ወይም ከቤተሰብ ጋር በስልክ አውሩ። መጥፎ ሱሶችና አላስፈላጊ ጓደኝነት ማስወገድ አለባችሁ። አላስፈላጊ ጓደኛ በቀላሉ የማንወጣው ችግር ውስጥ ይከተላል። ብዙ ተማሪዎች ወደ ሱስ የሚገቡት በጓደኛ ምክንያት። አስታውሳለሁ የትምህርት ክፍል ኃላፊ እያለሁ አንድ ተማሪ በአቻ ግፊት ምክንያት በጣም ሱሰኛ ሆኖ ክፍል ውስጥ ትምህርቱን የማይከታተል ለመስክ ትምህርት የተሰጠውን ብር ለጫት በመዋል ከመስክ ትምህርቱ እንዲቀር እንዲሁም ከጓደኞቹ ጋር መመረቅ እንዳይችል አድርጎታል። ይህን ተማሪ ወላጅ እንዲያመጣ በማድረግ እና እውነታውን ለቤተሰብ በማሳወቅ ድጋፍና ክትትል አድርገንለት በመጨረሻም ሊመረቅ ይችላል። ለማጠቃለል አንደኛ ዓመት መሰረት የምትጥሉበት ዓመት ነው። መሰረታችሁ ካላማረ ቀጣይ ዓመታት ይከብድባችኋል። ነገር ግን አሁን ካያችኋቸው ነጥቦች ውስጥ ቢያንስ 3ቱን እንኳን ተግባራዊ ካደረጋችሁ ውጤታማ መሆናችሁ አይቀርም። አትዘናቁ፣ ግን ደግሞ አትጨነቁ። ሚዛናችሁን ጠብቁ። እናንተ ትችላላችሁ። ለራሳችሁና ለቤተሰባችሁ ኩራት ሁኑ። እናንተ የነገ የሀገር ተስፋዎች ናችሁ። ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁ አጋሩት። ለተጨማሪ ትምህርታዊ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። በማህበራዊ ሚዲያ በጎ ተጽዕኖ እንፍጠር መልእክቴ ነው። በቀጣይ ቪዲዮ እስክንገናኝ ቻው።